የአባቶችሽን ቤተሰቦች ርስትሽን እርሱን ሁሉ እርሺ ልጄ ሆይ ስሚ እያለ ነው ከቤተሰቦቿ ተለይታ ከዘመድ ወገን ተለይታ የተለየ እግዚአብሔር የተመረጠች የተለየች እንደሆነ አስቀድሞ በመንፈስ ቅዱስ ተገልጾለት ተናግሯል አባቷ ላይ። ስለዚህ ሰሎሞን ደግሞ የቅዱስ ዳዊት ደግሞ እቴ መራት እቴ ሙሽራዬ ወዳጄ እያለ ይጠራታል። ስለዚህም ርግቤ መደምደሚያዬ አንዲት ናት፣ ሌላ ተከታይ ተቀዳሚ የላትም፣ እርሷ ናት። እንግዲህ ርግብ ተብላ እመቤታችን ቅድስት ድንግል ማርያም ሊቃውንት ርግብ እያሉ ይጠሯታል። ዳዊትም ርግብ ይላታል፣ ሰሎሞንም ርግብ ይላታል፣ ቅዱስ ኤፍሬምም ርግብ ብሎ ጠርቷታል። ለምን በርግብ ተመሰለች ካላችሁ ርግብ እንደሚታወቀው በዓለም በመላው ዓለም ርግብ የምን ምሳሌ ናት? የምን ምሳሌ ናት? የሰላም ምሳሌ ናት። እመቤታችን ቅድስት ድንግል ማርያም የሰላም አለቃ የሆነው ኢየሱስ ክርስቶስን ስላስገኘችልን ሰላም አብሳሪ ስለሆነች ርግብ ተብላ ትጠራለች። በታሪክ ደግሞ እንደሚታወቀው በኦሪት ዘፍጥረት ምዕራፍ 1 ጀምረን ስናነብ እንደምናገኘው በጥንት ዘመን ሰዎች እግዚአብሔርን አሳዝነው እግዚአብሔርን በድለው እግዚአብሔርም ተቆጥቶ ፍጥረታትን በዓለም ላይ ያለውን ሁሉ በንፍር ውሃ ሲያጠፋ ኖህንና ቤተሰቦችን በመርከብ አማካኝነት ታድጓቸዋል። በዚህ መካከል የውሃውን መጉደልና መሙላት የተላከው ማን ነበር? መጀመሪያ ቁራ ነበረ። ቁራ እንግዲህ መልእክት ለማያደርስ ወይም ደግሞ በትክክል ተልእኮውን ለማይፈጽም ክፉ ሰው ምሳሌ ይደረጋል። ዓለም አታለው በዓለም ላይ ያለው ምግብ አስቀረው በዛው። ዛሬ ዓለም አታላቸው በዚሁ የሚቀሩ አሉ። ከቤተ ክርስቲያን የሚወጡ መልእክታቸውን በትክክል የማይፈጽሙ እና በዛው ቀረ። ርግብ ግን መልእክቷን አድርሳ ለመልእክቷ ደግሞ ማስረጃ ይሆን ዘንድ ለውሃው መጉደል ማስረጃ ይሆን ዘንድ ቄጠማ ይዛ መጣች። ስለዚህ እመቤታችን ቅድስት ድንግል ማርያም የዓለም ጥፋት በአዳምና በልጆቹ የተፈረደው ፍርድ ከዚህ በኋላ አበቃ፣ ጎደለ። ከዚህ በኋላ በአዳም በደል የሚያዝ አይኖርም። ሲኦል በአዳም በደል የተያዙ የነበረችው ወይም ደግሞ ሲኦል ነፍሳትን ሰብስባ የነበረች እርሷ ትዘጋለች፣ ገነት ትከፈታለች ብላ የሰላም አለቃ የሆነው ኢየሱስ ክርስቶስን ይዛ ተገኝታለች። ስለዚህ ሰላም አብሳሪ ሆና ትነገራለች። ምክንያቱም እርሱ ብርሃን ሲባል እሷ ደግሞ ምን ትባላለች? የብርሃን እናት ትባላለች። ብርሃን ስለወለደች የብርሃን አነ ውእቱ ብርሃኑ ለዓለም እኔ እውነተኛ ብርሃን ነኝ ብሏል በዮሐንስ ወንጌል ምዕራፍ 14 ላይ እኔ እውነተኛ ብርሃን ነኝ። እርሱ ወይን ሲባል እኔ እውነተኛ ወይን የወይን ግንድ ነኝ ወይም እውነተኛ ወይን ነኝ ብሏል። እሱ የወይን ግንድ ከሆነ እርሷ ምንድናት ማለት ነው? የወይን ቦታ ናት። ሊቁ አባ ጊዮርጊስ ዘጋስጫ አጸደ ወይን አንቲ ማርያም አንቺ የወይን ቦታ ነሽ ይላል። እሱ እውነተኛ የወይን ከሆነ ወይኑን ያስገኘችልን የወይኑ ቦታ እመቤታችን ቅድስት ድንግል ማርያም ናት። እርሱ የወይን ግንድ ሲሆን ደግሞ እሷ ሐረግ ናት። ሐረገ ወይን አንቲ ማርያም የወይን ሐረጉ አንቺ ነሽ። ስለዚህም ምግቡን ያስገኘችልን ማዕዳችን መሶባችን እርሷ ናት ማለት ነው። እንደ እርሷ ያለ ስለሌለ ከሰሎሞን በፊት ከሰሎሞን በኋላ እስከ ዓለም ፍጻሜ ድረስ እንደሱ ያለ ሰው አይወለድም አይኖርም። ለምን? አምላክ የተወለደው አንድ ጊዜ ነው። አምላክን የሚወልድ አይኖርም ከዚህ በኋላ። የተመረጠች ከአንስተ ዓለም የተለየች እርሷ ስለሆነች ርግቤ መደምደሚያዬ አንዲት ናት ይልና ምን ይላል? ቆነጃጅት ታይተው አሞገሷት፣ ንግስታትና ቁባቶችም አመሰግኗት። ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይ የጠራች ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ማናት ይላል። እንግዲህ ለወለደቻት አንቲ ይት ይለማ ወሪት ይት ይለምተ ወለደታ ለእናቷ አንዲት ናት። ለእናቷ ለማ ለሔዋን ወሪት ይት ለምተ ወለደታ ለወለደቻትም የተመረጠች ናት።
ለወለደቻት ለማን? ለሐና። ሔዋን ብዙ ልጆችን ወልዳለች። መንታ መንታ ልጆች፣ ብዙ ልጆች ወልዳለች። እስከዛሬ ድረስ የተወለዱት ሔዋን ልጆች ናቸው። እንደርሷ ያለች ግን ሔዋን አልወለደች። እሞሙ ለኩሎሙ ሕያዋን፣ የሕያዋን ሁሉ እናት የሆነች እመቤታችን ቅድስት ድንግል ማርያም ናት። ስለዚህ አዳም በሔዋን ምክንያት ከገነት ተባሮ ሔዋንን ፊት ነስቶ ወይም ተቀይሟት አባረሯት ነበረ። መልአኩ መጥቶ ግን አዳም ያለ ሔዋን ከእግዚአብሔር ጋር መታረቅ ከእግዚአብሔር ጋር መገናኘት አትችልም። ስለዚህ እንደምንም ብለህ ሄደህ ሔዋንን አምጣታል። አይሆንም አለ አዳም። ግድ የለም ከእግዚአብሔር ጋር እንደተጣላህ ነው የምትቀረው፣ ሔዋንን አምጣለው። ሄዶ አመጣት። ለምን? እመቤታችን ከሔዋን ስለምትወለድ። ስለዚህ ይህን በማሰብ እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ነግሮ ስለነበረ ከልጅ ልጅ የተባለችው ያቺ ልጅ እመቤታችን ቅድስት ድንግል ማርያም ስለሆነች አዳም ምን ይላት ነበረ? ሔዋን ሕይወቴ ይቤላ ለብእሲቱ፣ ሚስቱ ሔዋንን አዳም ሕይወቴ ነሽ ይላት ነበረ። ለምን? ሕይወትን ስለምትወልድ ማለት ነው። ስለዚህ ለወለደቻት አንዲት ናት የተባለችው እመቤታችን ለእናቷ አንዲት ናት የተባለችው ለማን ነው? ለሔዋን አንዲት ናት። እልፍ አእላፋት ልጆች ተወልደዋል በሔዋን። ከሔዋን የልጅ ልጅ ብዙ የተመረጡ ሰዎችም ተወልደዋል። ነቢያት ተወልደዋል፣ ጻድቃን ተወልደዋል፣ ሰማዕታት ተወልደዋል። ነገር ግን እንደርሷ አልወለደች። ምክንያቱም እሷ ከቅዱሳን ሁሉ ትበልጣለችና። ከቅዱሳን ሰዎች፣ ከቅዱሳን መላእክት፣ ከመላእክት እንደምትበልጥ ሲናገር ቅዱስ ገብርኤል ይትታል እንኪሩቤል ወተፈደፍድ እምሱራፌል፣ እሷ ከኪሩቤልና ከሱራፌል ትበልጣለች። ምክንያቱም ምንድን ነው የምትበልጥበት? ይናገራል እዛው ጋር እስመ ኮነ ታቦተ ለአሐዱ ዘእምቅድስት ሥላሴ፣ ቅዱስ ቅዱስ ተብለው ከሚመሰገኑ ለአንዱ ቅዱስ ማደሪያ ስለሆነች እግዚአብሔር በዘፈቀደ በሱራፌል በኪሩቤል ላይ ይገለጣል። አጠንተ መንበሩ መንበሩን ያጥናሉ፣ ጸወርተ መንበሩ እርሱን መልክ ይሸከሙታል። ነገር ግን ይህ በዘፈቀደ የሚሆን እመቤታችን ቅድስት ድንግል ማርያም ጋር ግን ያደረገው ነገር ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ የተወሰነው። ይሄ በጣም እግዚአብሔር ድንቅ የሆነ ስራ ያደረገበት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እያሉ የተናገሩ እግዚአብሔር በአንቺ ላይ ያደረገው ነገር የእግዚአብሔር ሀገር የእግዚአብሔር ከተማ ድንቅ ነሽ። እግዚአብሔር ብዙ ጥበቦችን ሰርቷል። ወይም ደግሞ እኛ የምናውቀው ንፋሳትን ማንፈሱ፣ ውሃዎችን ማፍሰሱ፣ ብርሃናትን ማመላለሱ፣ ይሄ ሁሉ ድንቅ ነገር ነው። ግን ይገርማቸዋል፣ ከዚህ ሁሉ የበለጠ በእናቱ ማኅፀን መወሰኑ ነው ድንቁ ነገር። የማይስማሙ ፍጥረታትን እሳትና ውሃን አስማምቶ በምድር ላይ ያኖራል። ከዚህ ከምድር በታች 4 ባህርያት አሉ። አለት፣ ውሃ አለ፣ እሳት አለ። ሁለት ተቃራኒ ነገሮች ናቸው። አለቱ አለ። አለቱ የጸንቶ ያለው በውሃው ላይ ነው። እኛ እንኳን ሞላሳ ውሃ ሞላሳ ውስጥ ጠጠር ብንቀል ጠጠሩ አይሰፍም። እግዚአብሔር ግን አለቱን በምን ላይ አጽንቶታል? በውሃው ላይ። ይሄን የምናየው ሰማይ ብለን የምንጠራው ጠፈር ውሃ ነው። ይሄን አርግቶ ውሃ ጠፈር ተብሏል። ነገር ግን ከዚህ ሁሉ ነገር ግን እግዚአብሔር በድንግል ማርያም ማኅፀን መወሰኑ ድንቅ ነገር ነው። እግዚአብሔር ሰማይና ምድርን የወሰነ ሲሆን እማዬ ብሎ መጥራቱ የ15 ዓመት ብላቴና እማዬ ብሎ መጥራቱ ይሄ ድንቅ ነገር ነው። በሱራፌልና በኪሩቤል ቅዱስ ቅዱስ ተብሎ እየተመሰገነ እዚህ ጋር ደግሞ እናቱ ወተት ስጪኝ፣ ራበኝ አለኝ፣ ጠማኝ አጠጣኝ ማለቱ ይሄ ድንቅ ነገር ነው። ይሄ ከሰው አእምሮ በላይ ነው። ለዛ ነው ብዙ ሰዎች ሂስትሪ እንደሚሸመድዱ ፊዚክስ እንደሚቀምሩ እንደዛ ቀመር አውጥተው እንዴት እግዚአብሔር ሰው ሊሆን ይችላል ብለው ይናገራሉ። ይሄ የእግዚአብሔርን ችሎታ የሚያሳይ ነገር ነው፣ ሌላ ነገር አይደለም። ኤልሻዳይ እግዚአብሔር፣ ሁሉን ቻይ እግዚአብሔር ነው፣ ይችላል። ችሎታውን የማያሳይ ነው። እግዚአብሔር ለባህሪው ስለማይስማማ ኃጢአት አልሰራም። ከኃጢአት ብቻ በቀር ግን እንደሰው ሆነ። ይህን ያደረገው የተገለጠባት ግን እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ለወለደቻት ምንድን ናት? አንዲት ናት።
ላሳደገች ለእናቷ አንዲት ናት፣ ለወለደቻትም ደግሞ አንዲት ናት፣ ለሐና። ሐና ሌላ ልጅ አልወለደችም፣ እርሷንም ደግሞ አላሳደገቻትም። ከእናቷ ጋር የኖረች ስንት ዓመት ነው? 3 ዓመት ነው የኖረችው፣ አላሳደገቻትም። ያደገችው እርሷ ከመላእክት ጋራ ነው። ኦ ድንግል አኮ ወራዙ ስቁጣን ዘና ዘሱቂ ያዳ መላእክተ ሰማይ አወጹኪ። ድንግል ሆይ አንቺን ያረጋጉሽ ያጫወቱሽ ጎልማሶች ሴቶችን የሚያታልሉ በወርቅ በዕንቁ በብር እያታለሉ ሴቶችን ያታለሉ ጎልማሶች ያረጋጉሽ ያጫወቱሽ አይደለም፣ አንቺን የጎበኙሽ ያጫወቱሽ ያረጋጉሽ መላእክት ናቸው። መላእክት ንጽሕት ብጽሕት ቅድስት እያሉ ያመሰግኗት ነበረ። ስለዚህም አባ ጊዮርጊስ ዘጋስጫ ይወድስዋ መላእክት ማርያም በውስተ ውሳጤ መንጦላይት፣ በመንጦላይት ውስጥ መላእክት ማንን ያመሰግኗት ነበረ? እመቤታችንን ያመሰግኗት ነበረ ይላል። አኮ በተራዮ ዘርቅ ከመዋል ዕብራውያን እለ ያገዝፋ ክሳዶ። እንደ ዕብራውያን ቆነጃጅት አንገታቸውን በዘፈን በቧልት እንደሚያገዝ ወይም ደግሞ በዘፈን በጨዋታ ሰውነታቸውን እንደሚያሳዩ ቆነጃጅት ያደግሽ አይደለም። አላ በቅድስና ወበንጽ ስርጉት አዲ፣ ንጽህናን ቅድስናን ገንዘብ አድርገሽ ኖርሽ እንጂ ይላል። ስለዚህ ለእናቷ ለወለደች ላሳደገቻት ማለት ለወለደቻት አንዲት ናት፣ ወይም ደግሞ ላሳደገቻት አንዲት ናት ማለት ለሐና እርሷ ናት። ምንም እንኳን እነርሱ በዘር በሩካቤ ቢወልዷትም ግን እርሷ ግን በዘር በሩካቤ አልወለደችም። እግዚአብሔርን ወለደችው። በምን ወለደችው? በስጋ በመለኮቱ አይደለም የወለደችው። እግዚአብሔር ከእርሷ የወለሰው ስጋ መለኮት ወይም ደግሞ የተዋሃደው ነው እንላለን እንጂ አኮ ወልደ ማርያም በመለኮቱ ዘእንበለዳዩ በትስብእቱ እግዚአብሔርን በስጋ ወለደችው ማለት እግዚአብሔር በመለኮቱ ሲወለድ ጊዜ የለም፣ ሰዓት የለም። ከአብ ቅድመ ዓለም በመለኮት ተወለደ እንላለን። ይሄም ደግሞ ተወለደ ስንል ከአብ አያንስም፣ ልጅ ስለሆነ ከአብ አያንስም። ከቅድስት ድንግል ማርያም ግን ተወለደ ስንል ከእናቱ ልጅ ሆኖ ከእናቱ ይበልጣል። በሰው ልማድ ልጅ ከአባቱ ያንሳል፣ ከእናቱ ያንሳል። እርሱ ግን ከእናቱ አያንስም፣ ፈጣሪዋ ነው። ስለዚህ እርሷም ደግሞ ምን ትለዋለች? ልጄ ትለዋለች። ከዛስ ምን ትለዋለች? ፈጣሪ ትለዋለች። እግዚኦ አምላኬ ነይ ዓመተ እግዚአብሔር፣ እኔ እግዚአብሔር አገልጋዩ ነኝ። እና ከዚህ የበለጠ ምን ደንቅ ነገር አለ? ስለዚህም ሲናገር ቅዱስ ኤፍሬም ተፈሲ ኦ ማርያም ወአመት፣ እናትና ግርድና የያሽ ደስ ይበልሻል። ይህ እውነታ ነው። ጥቅስ አያስፈልገውም እኮ እግዚአብሔር ልጆች። አሁን እስኪ መጽሐፍ ቅዱስ ጥቀሱ ልልትም ነው ለዚህ በቃ እሷ እግዚአብሔርን ወለደችው ብለን ካል ለእግዚአብሔር ምኑ ናት? አገልጋዩ እናቱም ናት። ከዚህ የበለጠ ምን የሚደንቅ ነገር አለ? ይሄንን እኮ ነው የምንመሰክረው። ሊቃውንት ይሄንን ነው የተናገሩት። ስለዚህ ደግሞ እናቱ ያደረጋት ደግሞ ከሰው ሁሉ ስለተለየች ነው። ከቅዱሳን ሁሉ ስለምትበልጥ ከቅዱሳን የበለጠ ለአንቺ ልትለምኝልን ይገባል ይላል። ትሳሊ ለነ ኦ ምልዕተ ጸጋ፣ ምልዕተ ጸጋ፣ ምልዕተ ክብር፣ ጸጋን የተመላሽ ከቅዱሳን በበለጠ ልትለምኝልን ይገባል። ምክንያቱም ምንድነው ካልሽኝ እመቤቴ አንቲ ታቢ ሊቃነ ጳጳሳት ወፈድፋደ ትከብሪ ነቢያት ብኪ ግርማ ራእይ ዘያቢ ግርማ ሱራፌል ወኪሩቤ አንቲ በአማን ምካዘ መዲነ። አዎን ከሊቃነ ጳጳሳቱ ትበልጫለሽ፣ በሹመት ከማዕረግ ካሉ ከሐዋርያት ትበልጫለሽ፣ ከሰባ አርድእት ትበልጫለሽ። በዓለም ዞረው ትንቢት ከተናገሩ ኃላፊያትን መጻያትን ካወቁ ከነቢያት ከነ ኢሳይያስ ከነ ኤርምያስ ከነ ዳንኤል ትበልጫለሽ። አንቺ ከቅዱሳን ሁሉ ትበልጫለሽ። ስለዚህም አንቺ ልትለምኝልን ይገባል። በእውነት አንቺ ደግሞ ዘመዳችን ነሽ። በስጋ ሰው ናት፣ የእኛን ስጋ ነው የለበሰችው። ስለዚህ አንቺ ዘመዳችን ስለሆንሽ እንመካብሻለን።
ለነፍሳችንም ለስጋችንም ልትለምኝልን ይገባል። ለደናግል መመኪያቸው አንቺ ነሽ። የሰው ልጅ በመጀመሪያ እግዚአብሔር ሰውን አልቆ ፈጠረው። እንደፈጠረው ያው መጽሐፍ ይናገራል። ምክንያቱም ፍጥረታትን ፈጥሮ ከጨረሰ በኋላ በዕለተ ዓርብ የሰው ልጅ ከምድር አፈር አበጀው ይላል። ስለዚህ ሁሉ ሰርቶ በምድር ላይ ካሉት የበለጠ አድርጎ ሰውን ፈጠረ። ሌላውን ሁሉ በአራት እግሩ ወይም ደግሞ አስወንድሶ ፈጥሮ የሰው ልጅ ቀና አድርጎ ፈጠረው። ይህም ደግሞ እግዚአብሔር ባሪያው በአምሳሉ ስለፈጠረው። ነገር ግን እግዚአብሔር ደግሞ ሰውን እንደዚህ አድርጎ ከመፍጠሩ በበለጠ ደግሞ ሰውን ምን ያህል እንደወደደ ደግሞ የተገለጠበት ሰውን ደግሞ ያላቀው በቅድስት ድንግል ማርያም መገለጡ ነው። በእርሷ ስጋ መገለጡ ነው። እግዚአብሔር ምን ያህል ሰውን ይወደዋል። ከዚህ የበለጠ ፍቅር የለም። በመላእክት ያልተገለጠ፣ በገብርኤል ያልተገለጠ፣ በሚካኤል ያልተገለጠ የመላእክትን ወይም ደግሞ ከመላእክት ያልወሰደ ይነሶ ለዘነሶም መላእክት አላ ነሶም ዘራ አብርሃም እርሱ የተገለጠው ስጋውን ከሰማይ አይደለም ይዞት የመጣ ሰው ብለን ከምንጠራው ከአፈር ከተፈጠረው ከሰው ከሆነችው ከእመቤታችን ከቅድስት ድንግል ማርያም ነው ስጋ የሚነሳው። ግን እርሷ ሰው ስንላት ከጭቃ ውስጥ የወጣች ዕንቁ ናት። ዕንቁ ማርያምሰ ተሀብቱ ትካብ ውስተ ከርሱ ለአዳም ከመባህሪ ጻዳ እንደ ነጭ ዕንቁ በአዳም ባህሪ በአዳም ወይ ውስጥ ታበራ የነበረች ነጭ ዕንቁ ናት። እሷ ኃጢአት በበዛበት ኃጢአተኞች በበዙበት በነበሩበት ማንም ጽድቅ በጠፋበት ጊዜ የተገኘች በእሾህ መካከል የበቀለች የሱፍ አበባ እሷ ናት። ስለዚህ እመቤታችን ቅድስት ድንግል ማርያም የሰው ልጅ ከስጋ ተፈጥሮ ስንል የሰው ባህሪ አድፎ ነበረ በአዳም ምክንያት። ጽድቃቸው ጽድቅ ሆኖ አልተቆጠረላቸው። ጽድቅነ ኮነ ከመ ጽድቀ ትክተዋለ ኢሳይያስ። ጽድቃችን እንደ መርገም ጨርቅ ሆነ። ዕጣን ቢያጡ መስዋዕት ቢያቀርቡ ራሳቸውን በሰማዕትነት ሰውነታቸውን አሳልፈው ቢሰጡ ስለ እርሱ ቢናገሩ ነገር ግን ይጠብቁ የነበረው ማንን ነበረ? እመቤታችን ቅድስት ድንግል ማርያም ነበረ። ስለዚህም አባቶች ተፈጸመ ተስፋ በማርያም ድንግል፣ የአባቶች ተስፋ በእመቤታችን በቅድስት ድንግል ማርያም ተፈጸመ። ዕንቁ ማለት እንግዲህ ከጭቃ መካከል ያለ ዕንቁ የጭቃን ባህሪ አይደለም የሚይዘው፣ እንደምታውቁት አፈር አይደለም የሚሆነው። ከዛ መካከል ወጥቶ ያበራል፣ መልክን ያሳያል። ከማዕድናት ሁሉ የበለጠ ነው ዕንቁ። እመቤታችን ቅድስት ድንግል ማርያም ኃጢአት ሰፍኖበት በነበረው ዓለም ድነትን ይጠባበቅ በነበረው ዓለም እርሷ ዕንቁ ሆና ተገኝታ እግዚአብሔር መጥቶ አደረባት። ስለዚህም አባ ሕርያቆስ ሲናገር በአራቱ ማዕዘን እግዚአብሔር ተመለከተ፣ እንዳንቺ ያለ ግን አላገኘም። ስለዚህ ንጽሕናሽን ቅድስናሽን ወደደ፣ መጥቶም በማኅፀንሽ አደረ። ቅዱስ ኤፍሬም በተመሳሳይ ሲናገር ነጸረ አብም ሰማይ ወይረከበ ዘከማኪ፣ አብ ከሰማይ ሆኖ ተመለከተ፣ እንዳንቺ ያለ ግን አላገኘም። ፈነወ ዋሕዶ ወተሰብአ እምኔኪ፣ ተቀዳሚ ተከታይ የሌለው ልጁ ከስጋይ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ስለዚህ እንደሷ ያለ በዓለም ላይ የለም። በአምስቱ ዓለም ወይም ደግሞ በ20 ዓለማት ብለን በምንጠራቸው እንደሷ ያለ የለም። ምክንያቱ እየተነገረ ነው። ክርስቶስን የገለጥንባት መስዋዕታችን ስለሆነች ነው። አንዳንዶች በጣም ይገርሙኛል። እንዴት ነው ክርስቶስን እኮ ይሸፍናል፣ የድንግል ማርያምን ክብር መናገር ይላል። ይገልጣል እንጂ ለምን ይሸፍናል? አያችሁ፣ የሚገል መስዋዕት ያየንባት መስዋዕት ምክንያቱም ከእርሷ በስጋ ስለተገለጠ ነው አይደል? ያየነው ክርስቶስ የሚለው ስም ራሱ የተገኘው ከመቼ ወዲህ ነው? በፊት ይሄ ስም ነበረ? ቅድስት ድንግል ማርያም ሳይወለድ ነበረ እንዴ? አልነበረም። ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሊሆን የወጣለት ስም ነው። ኢየሱስ የሚለው ስም እኮ ከቅድስት ድንግል ማርያም ከተወለደ በኋላ የተገኘ ስም እኮ ነው። በፊት እኮ አልነበረም። ስለዚህ እግዚአብሔር ተገለጠባት፣ ገለጠችልን እንጂ መስተዋት ሆነችን። ምስራቅ እንላታለን እሱን ፀሐይ ስል ብሩክ ኮከብ የወጣብሽ ምስራቅ አንቺ ነሽ ይላል ቅዱስ ኤፍሬም። ፀሐይ ጽድቅ የእውነተኛ ፀሐይ የተገኘባት
ስለዚህ ተገለጠባት ማለት ነው። መድኃኔዓለም ብለን ስንል መድኃኔዓለም የመስቀል ስሙ ነው። በመስቀል ላይ ዓለምን ተሰቅሎ ሲያድን መድኃኔዓለም ያ የተሰቀለው ስጋ ከመቤታችን ይገኛል። ስለዚህ ያ ስጋ ደግሞ ንጹህ ስጋ ነው፣ ያላለፈ ስጋ ነው። ከዛ በፊት እኮ ብዙ ስጋ ነበረ፣ ብዙ ያለፉ ሰዎች እኮ አሉ። ለዛ አይደለም እንዴ ቅድስት ኤልሳቤጥ እኮ ስለምትበልጣት ነው በንጽህና በቅድስና እንጂማ በእድሜ እኮ አሮጊት ናት እኮ። ምክንያቱም ዘካርያስ ራሱ ሚስት አርግታለች፣ እንዴ ልትወልድ ትችላለች አይደል ያለው 15 ዓመት እመቤታችን ቅድስት ድንግል ማርያም። ኤልሳቤጥ ደግሞ ከ50 ከ60 ዓመት በላይ ሆኗታል። ግን እርሷ የካህን ሚስት ናት፣ የሊቀ ካህን የዘካርያስ ሚስት ናት። ቢሆንም ግን ጌታን ከወለደችው ልትስተካከል አትችልምና፣ ጌታን ከጸነሰችው ልትስተካከል አትችልምና ኤልሳቤጥ ምን አለቻት? እንዴት ወደ እኔ ልትመጪ ይገባል አለቻት። ስለዚህ ኤልሳቤጥ ምንድነው የሚለው መጀመሪያ ኤልሳቤጥ ይህን ከመናገሯ በፊት የተነገረ ቃል አለ አይደል? አሁን ዝም ብሎ አይደለም የተነገረ። ይህን ከመናገሯ በፊት ወመላ መንፈስ ቅዱስ ላይ ኤልሳቤጥ ነው የሚለው። በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ይሄን ለመናገር መንፈስ ቅዱስን ተሞልታ ነው የተናገረችው። ስለዚህ ምናልባት ስለ ቅድስት ድንግል ማርያም ክብር የማይናገር መንፈስ ቅዱስ ያልሞላበት መሆኑን በዚህ ማረጋገጥ ይቻላል ማለት ነው። መንፈስ ቅዱስ የተሞላበት እንደዚህ ይናገራል። አንቺ ወደ እኔ ትመጪ ዘንድ እንዴ ምን ይላሉ? እንደውም አንዳንዶች እግዚአብሔር ክርስቶስን እኮ በእኛም እንኳን አለ ይላሉ። በድንግል ማርያም እንዳለው ነው በእኛ ዘንድ ያለው። እሷ እኮ ታቦት ሆና መላእክት እኮ ማኅፀኗ ውስጥ ሆነው ያመሰግኑ ነበር። አጽነነት ርሳ ድንግል መንገደ ከርሳ፣ ድንግል አንገቷን ወደ ማኅፀኗ ዘንበል አደረገች ቅዳሴ መላእክትን ለመስማት። ይሄ እንዴት ይሆናል እንግዲህ ከሷ ይብሮ በለኝ። ስለዚህ ማሳደግና እግዚአብሔር እንዲገለጥልን እንደውም እሱም እንኳን አልሆነም፣ እኛ ላይ እንኳን አላደረም። በነቢያት ላይ አድረው ከሙሴ ጋር እግዚአብሔር ተነጋግሯል። ፊቱን ማየት እንኳን አልቻለም፣ ሙሴ ፈርቷል። ሐዋርያት እንኳን በደብረ ታቦር ቢገለጥላቸው ፈርተው ደንግጠው ነው የወደቁ። እመቤታችን ቅድስት ድንግል ማርያም እኮ አሳደገችው እያልኩ ነው። በእጇ ታቀፈችው፣ ልጄ ብላ አባበለችው። ከዚህ የበለጠ ምን ነገር ሊኖር ይችላል? ስለዚህ ይችን ፀሐይ ነው ዛሬ ያገኘናት ማለት ነው። ይቺ ፀሐይ ስለተገኘች የእሷ ልደት ለእኛ ምንድነው? ደስታ ነው። እርሷ ከተወለደች ከእርሷ ደግሞ አምላክ ስለሚወለድ ማለት ነው። እንግዲህ ያው በጠዋቱ ታሪክ ተምራችኋል። የእርሷ ልደት ሐና ምንድነው ያየችው? ምንድነው ያየችው? ከርሴ ጋር ስለሚገናኝ ነው። ጻዳ ርግብ ይላል። ሰባቱን ሰማያት ሰንጥቃ በማኅፀኔ ስታድር አየሁ። ሰባቱን ሰማያት ሰንጥቃ በጆሮዋ ገብታ ያየችው ህልም ነው። ያቺ ጻዳ ርግብ ማናት? እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ከመልአኩ ከቅዱስ ገብርኤል ጸንሲ ትወልድ የሚለውን ቃል ሰምታ እመቤታችን ቅድስት ድንግል ማርያም ጻዳ ርግብ የተባለችው ርግብ የሰላም ምልክት የሆነችው እመቤታችን ቅድስት ድንግል ማርያም ጌታን ጸነሰች። ስለዚህ ከሐናና ከኢያቄም ማን ትበልጣለች? እመቤታችን ቅድስት ቤተሰቦቿን ትበልጣለች፣ እናቷን ትበልጣለች። ምክንያቱም እመቤታችን ቅድስት ድንግል ማርያም ስትወለድ የት ነው የተወለደችው? የት ነው የተወለደችው? ቤት ነው እንዴ? መጋረጃ ተጥሎላት ነው አይደለም። በመላእክት ክንፍ ተከልላ ነው የወለደችው ደብረ ሊባኖስ ተራራ ላይ። ይህንን በማስመልከት ብዙ ጊዜ ከቤት ወጥተን ንፍሮ ቀቅለን የእመቤታችን ልደት እናስባለን። አንዳንድ ግን ባለማወቅ ይህን እያሳበቡ ወደ ባዕድ አምልኮ በመውሰድ ዛፍ ስር ቅቤ የሚቀቡና ንፍሮ ለዛፉ የሚሰጡ ሰዎች አሉ። ይህ እንግዲህ ካለማወቅ የተነሳ ነው። በጎውን ነገር ወደ መጥፎ ነገር መውሰድ ማለት ነው። ከቤት የምንወጣበት ምክንያት ከቤት ወጣ ስለተወለደች ነው። ምክንያቱም ጥላት የተነሳባት እመቤታችን ቅድስት ድንግል ማርያም ገና በማኅፀን እያለች ነው። ለምን አይነሳ ዲያብሎስ እንዴ? የጥላት ምሽግ የፈረሰው በእርሷ ስለሆነ ነው። ስለዚህ ዛሬም ቢነሳ ጥላት አትደነቁ። በማኅፀን እያለች ራሱ ጥላት ተነስቶ ነበር። ቤተ መቅደስ እያለችም እንደዚሁ በጥላትነት ተነሱባት። ወደ አስማት፣ ወደ መተተኞች፣ ወደ ጠንቋዮች ሄደው ነበረ። ነገር ግን እርሷ በእግዚአብሔር ጸንታ የኖረች መትትና ስለሆነች ጥላቶቿን አሸንፋለች።
ይሄ ደግሞ ስለሆነች እኔ እንዴት አምላክና ሰውን ብላም አልታበየች። ከእርሷ በጣም የሚገርመው ነገር የሰው ልጆች ለእኛ የምንማረው እንደሷ አምላክ መውለድ አይቻልም፣ ወይም እንደሷ መሆን አንችልም። ግን ነገር ትትናን እንማራለን። ከእርሷ ምንን እንማራለን? ትትናን እንማራለን። አስቡት፣ ለእርሷ ቤት አልነበራት። አሁን እናንተ በጣም ባለሀብት ኢንጂነር፣ ዶክተር ልጅ ሊሆንላችሁ የምትመኙት እንደዛ ነው። ፓይለት ምናምን ልጅ እንኳን ሲጠየቅ ምንድነው ወደፊት መሆን የምትፈልገው ሲባል ፓይለት፣ ዶክተር፣ ኢንጂነር ምን ከዛስ ምን ልታደርግ ዶክተር ብትሆን ምን ልታደርግ ነው? አይ ቤተሰቦችን እንዳክል ከዛም ቤተሰቦችን በገንዘብ እንድረዳ ይላል። የምንወጡ ይላል። እመቤታችን ቅድስት ድንግል ማርያም በስለት አገኟት አይደል? ልጅ ለምነው ነው ያገኟት። እግዚአብሔርን ተማጽነው። እንግዲህ ሰዎች ሁሉ ሲሰድቧቸው ነበረ። በኋላ ካገኟት በኋላ ታገልግለን አይደለም ለቤተ እግዚአብሔር ሰጧት። ከሰጧት በኋላ እመቤታችን ቅድስት ድንግል ማርያም የቤተሰቦቿን ገንዘብ አይደለም የወረሰችው። ከዛ በኋላም ስታድግም ደግሞ ወይም ደግሞ እንደምታውቁት 12 ዓመት ቤተ መቅደስ ኖረች። ከዛ በኋላ የት ሄደችው? ወደ ዮሴፍ ቤት ሄደች። ከዛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ደግሞ ወደ የት ሄደችው? ዮሐንስ ግዛት ተባለ። ስለዚህ ለራሷ ቤት አልነበራትም ማለት ነው። ዓለም በእጁ የያዘ ጌታ ለእርሷ ለምንድን ነው ኢየሩሳሌም ከተማ ላይ ትልቅ ፎቅ ያልሰራላት? ዛሬ የሚጎበኙ ህንፃዎች የነበሩባቸው የሰሎሞን ቤተመንግስት፣ ቤተመቅደስ እንደው ዋናው ባይገኝ ፍርስራሹ አለ። የዳዊት ቤተመንግስት ደብረ ጽዮን የሰራበት ያው የእመቤታችን ቅድስት ድንግል ማርያም ቤት የለም። እርሱ ራሱ ቤት የለውም። ለቆናጽን ግበብ ወላዋ በሰማይ ንጽራል ወደ ወንደጓር የሚውሳ አልቦታ ያሰምክ ርሱ ለቀበሮች ጉድጓድ ያላቸው ለሰማይ ወፎች መጠለያ ያላቸው ለሰው ልጅ ግን ራሱን የሚያስጠጋበት የለም ብሎ ተናግሯል። ለራሱ ቤት አልነበረውም። ስለዚህ ለእናቱ ቤት አሰጠ። ብዙ ጊዜ መቀደስን መክበርን ወይም ደግሞ ከእግዚአብሔር ጋር ግንኙነት ማድረግን መለኪያ የሚያደርጉት ሰዎች እኔ እንደዚህ ደርሶኝ እንደዚህ ቤት አጋጥሞኝ እንደዚህ በቃ ተባረኩ በኪሴ ሁሉ ብር ሆነ ምናምን የሚሉ ሰዎች አሉ። ያ መገለጫ ሊሆን አይችልም ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ህይወቷ ራሱ አስተምሯል። ከዛ በኋላ ተሰደደች። ልጇን ኧረ እኔ አትናስቡ ለምንድን ነው አታጠፋቸውም አላለችም። ይገርማቸዋል። ለኃጥአን ሁሉ ምሕረትን የምትለምን ሰዓሊተ ምሕረት መዝገበ ረድኤት ናት እና ስለሷ ለመናገር ጊዜው ያጥረናል። ነገረ ድነት በተነሳበት ሁሉ ስለሷ እንመሰክራለን፣ እንናገራለን። ክርስቶስን ስናነሳ እናቱን ማንሳታችን ግድ አይቀርም። እኛ እንኳን ራሱ መታወቂያ ሙሉ የሚሆነው እኮ ምናልባት በአባታችንም ቢሆን ወላጃችን ሲጠራ ነው አይደል? ስማችን ብቻ ሙሉ መታወቂያ ሊያሰጠን ይችላል? አይችልም። የአባታችን ስም መኖር አለ፣ የወላጃችን ስም መኖር አለ። ስለዚህ ክርስቶስን ስናነሳ ክርስቶስ የሚለው ትስብእቱ ሁሉ ስለሚገልጽ ማለት ነው። ለምሳሌ ወልድ ዘበላይ ነው፣ ሕፃን ዘበታይቱ ይባላል። ወልድ የሚለው ስም ቀዳማዊ ከአብ መወለዱ ነው። ወልድ የሚለው ራሱ ልጅ መሆኑን ይገልጻል። ከማን? ከአብ። ነገር ግን ደግሞ ሕፃን ብለን ክርስቶስ የሚለውን ከሁለት አካል አንድ አካል ነው ብያቸዋል። ይሄንን ስም ስናነሳ ከማን ነው ይህ ስጋ የመጣው? የአካል የማን ነው? ሁለት አካል የተባለው አንዱ አካል ማን ነው የሚለውን ማንሳታችን አይቀርም። ስለዚህ ይህን ስም እናነሳለን። አማኑኤል የሚለውን ስም እናነሳለን። ምናልባት ቅድም በዝማሬው አንዱ ሀገር ስትሄድ አማኑኤል አልሰለቸው አይደለም። አንዱ ሀገር ስትሄድ አማኑኤል አይደለም፣ እንደዛ አይደለም ስሙ ይወጣል። ግን እርሷ አማኑኤል አለችው። ኢየሱስ አለ ስሙ ብዙ። ምክንያቱም ግብሩን የሚገልጽ ለምሳሌ ቅድም እያቸዋለሁ መድኃኒዓለም በዓለም በመስቀል ላይ ስለተሰቀለ ምንድን ነው የዓለም መድኃኒት ገለጠ። ከሁለት አካል አንድ አካል ስለሆነ ምን ሆነ? ክርስቶስ ተባለ ወይም መሲህ ኢየሱስ መድኃኒት። ከዛስ አማኑኤል እግዚአብሔር ከኛ ጋር ከስጋች አንድ አካል አንድ ባህሪ ሆነ ማለት ነው። ይሄም ስመ ሥጋዌ ነው። ስለዚህ ይሄንን ስም ስናነሳ እናቱን ማንሳታችን አይቀርም። የክርስቶስ ስም በተጠራበት ሁሉ የእርሷ ስም መነሳቱ ግድ ይላል። ኃጥአን ቢወዱ ባይወዱ፣ በመናፍቃን ዘንድ መፈራት፣ በካህዲያን ዘንድ መፈራት፣ በሥላሴ ዘንድ ባለሟልነት ያላት እመቤታችን ቅድስት ድንግል ማርያም ዛሬ እናመሰግናታለን። አመስግኗት ተደብላችሁ እንደው ስሟ እንኳን አይጣፍጥም። ስሟ ራሱ ምንድነው ትርጉሙ? እስኪ ንገሩ። ጨረሱ። ቅርታ ሳትወስድ ስሟ ትርጉሙን የሚነግረን አንድ ሰው የሚነግረው በድምጽ ማጉያ መስክሩ ስለእናታችሁ ሁልጊዜ ነገር አለሽ ንገሪ የስሟን ትርጉም አንድ ሰው እዚህ መድረክ ላይ ወጥቶ ይናገር እንደ ሁለት ቢያንስ አያሳፍርም።
እመቤታችን ቅድስት ድንግል ማርያም ስሟ መርህ መንግስተ ሰማያት መርህ የምታገባ ጸጋ ሀብት ልዩ ስጦታ ለእናት ለአባቷ ጸጋ ሀብት ለእኛም ምን ጸጋና ሀብት ሆና የተሰጠች። ሌላስ እመቤታችን ቅድስት ድንግል ማርያም የስሟ ትርጉም ምንድን ነው? ከሰው ወደ እግዚአብሔር ከእግዚአብሔር ወደ ሰው የምትላክ ናት። የእመቤታችን ቅድስት ድንግል ማርያም አማላጅነት ቅዱሳን ተራዳኢነት